በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ለእናንተ ውድ የእግዚአብሔር ቤተሰቦች፣ ዛሬ ከ12ቱ ሐዋርያት የቅዱስ ታዲዮስ ታሪክ ባጭሩ እንማራለን። እግዚአብሔር ከሁላችንም ጋር ይሁን። የሐዋርያው የቅዱስ ታዲዮስ የመጀመሪያ ስሙ ሊብዲዮስ ይባል ነበር። ሊብዲዮስ ማለት አሳስጋሪ ወይም የአምላክ ካህን ማለት ነው። አምላካችን ለሐዋርያነት ከጠራው በኋላ ስሙ ተለውጦ ታዲዮስ ተባለ። ታዲዮስ ማለት ደግሞ ዘርና ፍሬ ማለት ነው። ልክ እንደ ሌሎች ሐዋርያት በዓለም እየዞረ ያስተማረ ሲሆን በአንድ ወቅት ከሐዋርያት አለቃ ከቅዱስ ጴጥሮስ ጋር በመሆን ለስብከት አገልግሎት ወደ አፍቃሪያ ሲሄዱ አንድ ገበሬ ዘር ሲዘራ አገኙት። እነርሱም ደክሟቸው ስለነበር ወደ እርሱ ቀርበው እባክህን ርቦናል አብላን፣ ጠምቶናልም አጠጣን አሉት። እርሱም መልሶ ቀደም ብላችሁ መጥታችሁ ቢሆን መልካም ነበር፣ አሁን ግን ስንቄም አልቋል፣ እንዳላመጣላችሁ ቤቱ ሩቅ ነው አላቸው። እነርሱም እንዳለ ብለን ነው እንጂ ልናስጨንቅህ አይደለም ብለው ጉዟቸውን ጀመሩ። ገበሬውም እንደተራቡ እንደተጠሙ አይቶ መጨከኑ ጸጽቶት ከእርሱ ሳይርቁ ቆዩ፣ ከቤት ላምጣላችሁ ብሎ ወደ ቤቱ ሄደ። ቅዱስ ጴጥሮስና ቅዱስ ታዲዮስም በሬዎችን ጠምደው ቅዱስ ጴጥሮስ እያረሰ ቅዱስ ታዲዮስ ደግሞ እየዘራ ገበሬው ቤቱ ደርሶ እስኪመለስ ዘር ተዘርቶ አፍርቶ በሬዎቹም ሳር ይነጩ ነበር። ይህንን ያየው ገበሬ ደንግጦ በነገሩት ተገርሞ አማልክት ከሰማይ ወርደው ወደ እኔ መጥተዋል ብሎ እያደነቀ ቤቱ እንዲገቡ ጠየቃቸው። ሁለቱ ሐዋርያትም አንተ ቀድመህ ሂድ እና እኛም ከኋላ እንመጣለን አሉት። እርሱም ቀድሞ በሬዎቹን እየነዳ በአጭር ጊዜ የበቀለውን እሸት እየተመገበ ወደ መንደሩ ደረሰ። የመንደሩ ነዋሪዎችም በመደነቅ ወቅቱ የዘር ወቅት አይደለም ወይ? አንተ ከየት አምጥተህ እሸት ትበላለህ? አሉት። እርሱም የሆነውን ሁሉ ነገራቸው። ክፉ ለማድረግ የማያርፍ ዲያብሎስም ከሐዋርያት ቀድሞ ሕዝቡ ትምህርታቸውን እንዳይቀበሉ ልባቸው ማደንደንና በመጡ ሰዓት በድንጋይ ወግረው በእሳት አቃጥለው እንዲገድሏቸው በልባቸው መምከር ጀመረ። የብዙዎቹንም ልብ በክፋት አነሳስቶ እነዚህ ሰዎች የኢየሱስ ደቀ መዝሙራት ነን የሚሉ ይሆናሉ እና ያሉበት ድረስ ውሰደን አሉት። ገበሬውም መልሶ እነርሱ ወደ ከተማችን እየመጡ ነው አላቸው። ከሕዝቡ ግማሾቹ ስለ ደቀ መዛሙርቱ ዝና ያውቁ ስለነበረ እነርሱ ድውይን የሚፈውሱ ሙት የሚያስነሱ ናቸው፣ ይቅርብን አሉ። የቀሩት ደግሞ በዘዴ በምክር በምክንያት እናሸንፋቸዋለን ብለው ሐዋርያት አፍረው ተጸይፈው እንዲመለሱ አንዲት በዝሙት ስራ የምትተዳደር ሴት አምጥተው ራቁቷን አድርገው ከከተማው በር ላይ አቆሟት። ሁለት ሐዋርያትም በደረሱ ጊዜ ያችን ሴት ከከተማው ቆማ አዩአት። ጸሎትም አደረጉ። ነፍሳት መጥተው ያችን ሴት ከበው በአየር ላይ አንጠለጠሏት። ያን ጊዜ ከሕዝቡ መካከል ይቅርብን ያሉት ታወኩ። እንዲህም አሉ፣ ተው ስንል
እምቢ ብላችሁ እኛንም ልታስጠፉን ልታስገድሉን ነው ብለው ጮሁ። ያን ጊዜ ሐዋርያቱ ቀርበው እኛ በኃጢአት ምክንያት ከሚመጣው ሞት ልናድናችሁ የሕይወትን መንገድ ልናሳያችሁ እንጂ ልናጠፋችሁ አልመጣንም ብለው ወንጌል አስተምረው አሳምነው አጥምቀዋቸው በነፍሳት የተሰቀለችውን ያችን ሴትም አወርደው አስተምረው ሐዋርያትን በመላላክ የምታገለግል አድርገዋታል። ከዚህም በኋላ የሐዋርያት አለቃ ቅዱስ ጴጥሮስ ታዲዮስን ትቶ ወደ ሌላ ሀገር ሄደ። ሐዋርያው ታዲዮስም በየሀገሩ እየዞረ በማስተማር ብዙዎችን ከኃጢአት ስራ ወደ ጽድቅ ስራ ወደ ሃይማኖት መልሷል። በዚህ ሀገር ውስጥ ካሉ ሰዎች በቅዱስ ታዲዮስ ስራ የሚመቀኝ አንድ ሰው ነበር። ይህ ሰው ቅዱስ ታዲዮስ ወንጌል አስተምሮ ያሳመነውን አንድ ባለጸጋ አግኝቶ እንዲህ አለው፣ ቆይ አንተ በወንጌል ማመን ምን አገኛለሁ ብለህ ነው አለው። ያም ባለጸጋ ገነት መንግስተ ሰማያት ለመግባት ነው ብሎ መለሰለት። ያም ክፉ ሰው ቀጥሎ እንዲህ አለው፣ ክርስቶስማ ባለጸጋ ወደ መንግስተ ሰማያት ከሚገባ ግመል በመርፌ ቀዳዳ ቢያልፍ ይቀላል ብሏል። ታዲያ አንተ ባለጸጋ ነህ፣ እንዴት ትገባለህ ብሎ ጠየቀው። ባለጸጋውም ነገሩ ደንቆት ምንም ሳይናገር በመገረም ዝም ብሎ ሄደ። በሌላ ጊዜ ሐዋርያው ታዲዮስን አግኝቶ ያ ክፉ ሰው የነገረውን ነገር ሁሉ ከነገረው በኋላ አንተ እንዲህ ብለህ አስተምረኸኛል ብሎ ጠየቀው። ሐዋርያው ቅዱስ ታዲዮስም አዎን አስተምሬሃለሁ አለው። ባለጸጋውም እንግዲያውስ ግመል በመርፌ ቀዳዳ ማለፍ ከቻለች እስኪ አሳየኝ አለው። ሐዋርያው ታዲዮስም ከዚህ ቀደም ወንጌል ያስተማረው አንጥረኛ ዘንድ መልእክት ልኮ መርፌ እንዲልክለት ነገረው። ያ አንጥረኛ ትልቅ ቀዳዳ ያለው መርፌ ሰርቶ ላከለት። ሐዋርያውም የመርፌው ቀዳዳ ምንም ያህል ቢሰፋ ግመል አሳልፍም እንደነበረው አድርገህ ትክክለኛ መርፌ ላክልኝ አለው። ያም አንጥረኛ በታዘዘው መሰረት መርፌ ላከለት። ቅዱስ ታዲዮስም 3 ጊዜ ግመልን በመርፌ ቀዳዳ አሳልፎ አሳያቸው። በዚያን ጊዜ ሁሉም ደነገጡ፣ የእግዚአብሔርንም ሥራ አደነቁ። ሐዋርያው ታዲዮስ እንዲህ ባለ መልኩ ሲያስተምር ቆይቶ በመጨረሻ በድንጋይ ተወግሮ ሐምሌ 2 ቀን ሰማዕትነትን ተቀብለዋል። ቅዱሳን አምላክ ልዑል እግዚአብሔር ለሁላችንም በረከቱን ያድለን። አብራችሁን ስለቆያችሁ እናመሰግናለን። ላይክ፣ ሼር እንዲሁም ሰብስክራይብ በማድረግ የዚህ ቻናል ቤተሰብ ይሁኑ።